እኔስ አንቺ እኔ እናት አይደለሁኝም ነው ነሽ? እናት እኮ ነሽ፣ ግን ልጁ የተወለደው ካንተ ነው። የለም ተለይፋ ቲክቶክ ቪዲዮ ልሰራ ነው ብሎኝ ይወጣል ጧት እሄዳለሁ ከልጅቷ ጋር መናፈሻ ቦታ ተቃቅፈው ሰው ይነገር ፍቅርም ጀምረሽልኛል። ዩቲዩብ ላይ እኔ ማየት ማናት ካንተ ጋር እየተቃቀፋችሁ እየተሳሳማችሁ ቪዲዮ የምትሰራው ነገር ባለ ከፍዝቅለኔ ብርቅ አይደለም ከማን ጋር ወዳድርሽ ከማን ጋር። ሰላም እንዴት ናችሁልኝ? ውድና የተከበራችሁ የቻናሌ ተመልካቾች በሙሉ ሁሉ ሰላም ሁሉ ጤና። ዛሬ በአዲስ ቻናል በአዲስ ነገር ተመልክቻለሁ። አዩ ድረሱልኝ! በጠራራ ፀሐይ ነው የተደፈርኩት። በጠራራ ፀሐይ እቺ የመሰለች ወርቅ ልጅ እቺ የመሰለች ፀሐይ እቤቴ ላይ ነው የምጮኸው። መፍትሄ ነው። እቺን የመሰለች ወርቅ ልጅ በጠራራ ፀሐይ ደፍራኛለች። ተደፍሬያለሁ። ድረሱልኝ! ነይ አትጩ እባክህ። እሺ እኔ ፍቅር ነይ። አምሮብሻል። የልትሄጂ ነው? እናቴ ጋር ልሄድ ነው። ለምን? የምንሰራው ስራ አለ። ስራ ነው? እኔ ተቀሽን እንተጂው። እሺ ና አብረን ትሄዳለህ ታዲያ። ባሬትም ሰፈራችሁ ቡና ቦታ ጠብቅሻለሁ። በቃ እሺ እንደዛ ይቻላል። እሺ እና ቤተሰቦቼ ዛሬ እጅግ በጣም እሺ በቃ ማርያም ጎረቤት ምን ይላል? ይቅርታ በተለይ ደግሞ ሰይጣን ያንስቶብኝ ነው። ነይ እናትዬ። አዎ ቁጭ በይ እዚህ ጋር። አዎ ጀምር። እሺ አትጩ ኤፍሬም። እሺ እናትዬ እሺ ይቅርታ። ልብስ ቀይር ብያት ነበር። እሺ ቤተሰቦቼ ዛሬ ብዙዎቻችሁ ለብዙ ሰዓት ለብዙ ጊዜ ስትጠይቁኝ የነበረ ነገር ዛሬ ላደርገው ነው። ኮምፒውተር ትንሹ ዩቲዩብ ቻናል ያው ለምንድነው የማይከፈትለት? ክፈትለት፣ ያዝናናናል እኮ ምናምን ብዙ ነገር እየተባልኩኝ ነው። እኔ ደግሞ ያው እንደኔ ልጅም እንደመሆኑ አሁን ላይ የሶሻል ሚዲያ ጫና ላደርግበት አልፈልግም። ቲክቶክ ይስራ፣ ችግር የለም። ያዝናናችሁ፣ ፈታ ያርጋችሁ፣ አይሮ ችግር የለም። ግን ትምህርት ሲዘጋ ብሎኛል። ካርድ ተቀብሏል። ካርዱ አላሳየህም። ቪዲዮ ስንሰራ ትምህርት ከተዘጋ በኋላ ዩቲዩብ ከፍትላለሁ ቪዲዮ እንሰራለን ብየዋለሁና ዛሬ ካርዱን ሊያመጣ ሄዷል። ካርዱን ያው ያስቀመጠበት አስቀምጧል። እኔና ዩሪ ያለ ነው እግዚአብሔርን ቤት ውስጥ ኮምፒውተር ውጪ ነው። ቤተሰቦቼ እንግዲህ ዛሬ እጅግ በጣም ያው በልጅ እድሜ ነው የወለድኩት። በልጅነቴ ነው የወለድኩትና በልጅነታችን ነው የወለድነው። እውነት ነው። እና እናቱም ብዙ ታወራለች እና አባቱ ያወራ መጀመሪያ ዝም በይ። እኔ በቃ ማውራት እራሱ አልችልም። በቃ ስለ ኮምፒውተር አሁን ማውራት አልችልም። ታውቃላችሁ? አዎ ያው እንግዲህ ቤተሰቦቼ እሺ እኔ ላውራ እንዴ? እሺ ኧረ እናትዬዋ ተረጋጊ። እሺ ያው ነርቨስ ሆናለሁ። ችግር የለውም። እንግዲህ ቤተሰቦቼ በሁላችሁም ጥያቄ መሰረት ኮምፒውተር ዩቲዩብ ቻናል ተከፍቶለታል። ዛሬ ከፍቼለታለሁ። ቪዲዮ ልሰራለት ነው። እንግዲህ ሰብስክራይብ እያደረጋችሁ በኮሜንታችሁ እንድታበረታቱልኝ እፈልጋለሁ። እጅግ በጣም የሚያዝናና ቪዲዮ ይዞላችሁ እንዲመጣ እፈልጋለሁ። ልጅም እንደመሆኑ አንፃር ሕፃን ልጅ ነው። ከሱ ቁም ነገር እንዳትጠብቁ። የሚያዝናና ነገር ከልጅ አንደበተማ አንዳንዴ ቁም ነገር እኮ ይፈልቃል እኮ ችግር የለውም። ግን እናንተ ከስራ ደክሟችሁ ረፍት ስታደርጉ ከኮምፒውተር ቻናል ላይ የሚያዝናና ቪዲዮ ነው ማየት ያለባችሁ። እኔ ፕሮሚስ ልጄ እንደመሆኑ ያው አባቶቹ ብዙ ናቸው። እኔ ብቻ አይደለሁም አባቱ። ማርቆስ አባቱ ነው፣ ቡርኪ አባቱ ነው፣ ሙባረክ ሐሰን ሁላቸውም አባቱ ናቸው። ገብቷቸዋል። ያው ከድሮም ቡታጀራ ሀብለን ስንጀምር ዩቲዩብ ላይ ምናምን ታውቁታላችሁ። እኔ ብዙም አላነካካውም። ቲክቶክ ግን ይስራ ችግር የለውም። በጣም ብዙ ሰው ስለሚወደው ዩቲዩብ ደግሞ ብዙ ጫና ስላለበት ትምህርት ሲዘጋ ነው መከፍትልህ ብዬዋለሁ። እንግዲህ ቤተሰቦቼ የኮምፒውተር ዩቲዩብ ቻናል ከዛሬ ጀምሮ ሰብስክራይብ ማድረግ ትችላላችሁ። አይደል ሚስቴ? የሞራት ትችላለሽ። ኦኬ ሰላም ልበላችሁ። አንዴ ተነሽልኝ። እኔ እንደዚህ ቆሜ ተቀመጪ፣ ከዛ እንደዚህ ደስ አይልም ደግሞ
እሺ ካላችሁ እንግዲህ ሰላም እንዴት ናችሁልን? የኛ ቀዳማዊት ፋሚሊዎች ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነን። ያው እንግዲህ ኤፍሬም ሰሞኑ የጤና ችግር እየመጣበት ነው ምናምን እና መፍትሄ ንገሩን፣ በድብቅም ቢሆን መፍትሄ ነገር እንትን እንድልለት ብቻ ዛሬ ልላችሁ የመጣሁት ያው ኮምፒውተርን የማታውቁት የላችሁም፣ ትንሹን እንግዲህ በደንብ ታውቁታላችሁ። እስከዛሬም ያው ዩቲዩብ ከቅመም ጋር አብሮ እየሰራ ነው ያለውና ያው እንግዲህ ዛሬ እስከዛሬ ያው ኤፍሬም በጣም ሲሪየስ ሆኖበት ነበረ። አንደኛ ያው እስከ 8ኛ ክፍል ሚኒስትሪ እስከምጨርስ ድረስ ምንም አይነት አካውንት የለም ብሎ ብዙ የሚንቀሳቀሰው ቲክቶክ ላይ ነበረ። አሁን ደግሞ ወደ ዩቲዩብ ልናመጣው ነው። ያው እንደ እናትና እንደ አባት ታውቃላችሁ መቼስ። ብቻ ያው ኮምፒውተርን አበረታቱልኝ ስላችሁ አሁን የልጅ አይምሮ ነው ያለው፣ እንደ ሌላ ሰው እንደ አዋቂ ሰው ኤፍሬምም እንዳለው ከሱ ቁም ነገር እንዳጠብቁ ልጅ ነው፣ ግን በልጅ አንደበቱ ብዙ ነገር ለእናንተ ሊያዝናና ይሞክራልና ብዙ ጊዜም ደግሞ ለኤፍሬምም ብሎት ያውቃል። እረፍ እስኪ ላውራበት። ብዙ ጊዜም ለኤፊ ብሎት ያውቃል፣ አካውንት ክፈትልኝ ምናምን ብሎት ነበርና ስለዚህ 8ኛ ክፍል ሚኒስትሪ ተማሪ እንደመሆኑ ደግሞ አልፏል፣ ግን ደግሞ ውጤቱን ሊያመጣ ትምህርት ቤት ሂዷልና ከዛ ሲመጣ ያው ትንሽም ስላችሁ ያው እኛ ባለፍንበት መንገድ ባይዘዊ ልጅን ማሳደግ አንችልም ማለት ድሮኛ የሆነ ትንሽ እንኳን ውጤት ከተሳሳትን በቃ ይታበድብናል አይደል? እና እንደዛ አይደለም አሁን ላይ ደግሞ መሆን ያለበትና ስለዚህ ያው ከዚህ በኋላ ሶሻል ሚዲያ ላይም ስለሚንቀሳቀስ ብቻ ባጭሩ ወደ ወሬው ልግባላችሁና ይህ አካውንት የኮምፒውተር ነው። ስለዚህ የልጄን ሞራል ጠብቁልኝ እናንተ አደራ አደራ። እኔ በእናንተ ተማመናለሁ፣ በሌላ ሰውም ግን ደግሞ ኮምፒውተርን በደንብ አድርጋችሁ አስደስቱልኝ ሁላ ማለት ነው። በዚህ ቪዲዮ 10,000 ራሱ ቢገባ ደስታዬ ነው። እሺ እና ይህን ደስታዬን ደግሞ ጠብቁልኝ፣ ምክንያቱም የእሱ ሞራል እንዲነሳሳ ማለት ነው። ብዙ የሚሰራላችሁ ቪዲዮ አለ፣ ከብዙ ሰው ጋርም ነው የምናመጣው ምናምን። ስለዚህ ከሰው ጋርም ተቀባይነት ስላለው ብዙ ነገር እንዲያስደስታችሁ የምትፈልጉ ከሆነ እናንተ ሰብስክራይብ፣ ኮፒ ሊንክ፣ ሼር፣ ላይክ እያደረጋችሁ ብቻ ፍቅር ለሱ ያላችሁን ፍቅር ግለጹለት። ሌላ ምንም ልል አልችልም። የምትለው ነገር አለ? ብዙ ነገር አለ። ምን በልሽ? እሺ ያው በጣም እንዳስቀየምሽኝ ታውቂያለሽ። ለምን ማለቴ እኔ ነኝ የወለድኩት ልጁን የወለድኩት እኔ ነኝ። እኔስ አንቺ እኔ እናት አይደለሁኝም ነው? ነሽ፣ እናት እኮ ነሽ፣ ግን ልጁ የተወለደው ካንተ ነው። በእኔ ድጋፍ በእኔ አስቀም። ኧረ ልጁ እኔም በእኔ ድጋፍ ነው የተወለደው። ቢሆንም ይኸውልሽ ምን አለ መሰለሽ አሁን ማናው ከሴትና ከአባትና ከእናት ማናው ልጅን ለፍቶ የሚያሳድገው? አባት አይደለም ለፍቶ የሚያሳድገው እናት ናት። አንተን ራሱ እያሳደግኩ ያለሁት እኔ ነኝ ማለቴ። አሁን ለምሳሌ ሰው ካልበላ ካልጠጣ ያድጋል? አያድግም፣ ይሞታል። አንተ ደግሞ አሁን ከፈጣሪ ጋር አታነካከኝ። ይኸውላችሁ ቤተሰቦቼ ምን አለ መሰላችሁ ኮምፒውተር ሕፃን ልጅ ሆኖ ቡታጀራ ያሰራሁት ቪዲዮ አለ። ነፃነት እህት ልጅ እናቴ ናት ብሉ እናቱ እኮ ናት። አዎ እና አይኖ ብዙዎቻቸው በጣም የሚወዱት ያው ከሁሉም ሰው ጋር ተቀራርቦ የሚኖር ልጅ ነው። ዛሬ እንዲያርጉ እንደዚህ ያርጉ ምናምን አይደለም። ያው እያብቻለኝ ሰጣችኋለች በዚህ ቪዲዮ የዩቲዩብ ተመልካቾቻችን በሙሉ 10,000 ሰብስክራይብ ይግባ። ኮምፒውተር ከዛ አደራ ጥያለሁ። በዚህ ክረምት ይሄ 2 ወር ክረምት ያለው ትምህርት የለም። አዎ ይሄን 2 ወር ነው እንጂ ሊሰራ የሚችለው። ከዛ በኋላ እንግዲህ እናያለን እንደ የትምህርት ሁኔታውን እያየን ያስቀጥል ከሆነ ምናምን ይቀጥላል። እንደ አባቱ ውሳኔ ነው። እናቱ አያገባትም። እንደ አባቱ እኔ ነው የሚያገባኝ። ኦኬ ለካ ስለ ትምህርት ምናምን የሚቆጣው አባት ነው አይደለ? በቃ እሱ ነው የሚመጣው። ምንም ነገር ባለ
ከፍ ዝቅ ለኔ ብርቅ አይደለም መከፋቴ ላንቺ እኮ ነው ምንናቴ አይጠፋኝም ምንንንንንንንኒ ከማን ጋር ላወዳድርሽ ከማን ጋር ለምን አንቺ ለኔ የሚስማማ ከማን ጋር ላወዳድርሽ ከማን ጋር የለም እንደኔ ለአንቺ የሚስማማ ግጥሙ ዜማው ተበላለከው ዘፈኑ እንዳይሰማ በቃ የኔ ፍቅር ለካ እንዲህ ወድሻለሁ ሜቢ ደግሞ እኮ ዝም በል ተብለህ እራሷ ዝም አትልም። እንደውም ሲመጣ ፕራንክ እናድርገው። ይሄማ ኮምፒውተር መጣ። ኤፊ መጥቻለሁ እያለ እኮ ነው። ውጤት ይዘና ብለዋል እንደ ይላከው ደግሞ ሰው መሳሳብ አይችልም እንዴ? እሺ ውጤቱ ሳናይም እንዴ? ሰው እኔ ከሚስቴ ጋር መሳሳም አልችልም። በቃ ኧረ ልጅ ፊት አይሳሳምም። ኧረ ልጆቼ ቢያንስ ደበቅ በሉ። ና በልሽ በዛ በኩል ናጉቻ እዚህ ጋር ካርታ ተቀብለናል። ኧረ ይፋንቅር እሺ አሳየኝ። ምንድን ነው ማለፍ አልፌያለሁ ግን እሺ ውጤቱ እንጃ ውጤቱ ይነፋል እንጃ። እሺ እኮ ታስጨንቀው በቃ እንዴት ነው ማላስጨንቀው? አታስጨንቀው። መጀመሪያ ቪዲዮ እየሰራ ነበር። እስኪ ቤተሰቦቻችንን ሰላም በላቸው። ሰላም ሰላም፣ ውድና የተከበራችሁ የኢፊና የህያብ ቻናል ተመልካቾች በሙሉ እንዴት ናችሁ? ውድና የተከበራችሁ እኔ ብቻ ልመታም ላልመታም እችላለሁ። ብቻ አሪፍ አይደለም እና ውድና የተከበራችሁ ምንድን ነበር ፋሚሊዎች ስማቸው? ቀዳማዊት ፋሚሊዎች እንዴት ናችሁ? አለን። ኤፍሬም ግን ለምን ዩቲዩብ የማከፍትልኝ? እኔ እኮ ከፍተላለሁ ብለኝ ነበር። ውጤትን ሳናይ ነው ስልኩን ስጪው። ይኸውልህ እኔ ወደ ዩቲዩብ አመጣለሁ ያልኩ መች ነው? ስንት ካመጣ ነበር? ላየው ነው ላየው አማርኛ 30 አትደም እንደዛ አይደል? እንግሊዝ 80 አሪፍ አተንሳ አማርኛ ቋንቋ ሳትለምድ እንግሊዝ ጋር ለምን ሮጥክ? አይ ላንጉጅ ምናምን ትንሽ እየሞካከርኩ ነው። 30 እኮ አይደለም የምትው 62 ነው። ኤፊ ምን ነው? አይደለም 30 ነው። አረ 62 ነው። 30 ነው የሚለው እንዴ? አረ 62 ነው። አማርኛ እንዴት ሰው 30 ይመጣል? ከዛ እንግሊዘኛ 80 እንግሊዘኛ የሰው ሀገር ቋንቋ አንተ ምን ያደርግልሃል? መጀመሪያ የሀገርን ሳታቅ ተቀ ይቅርታ በቀጣይ እሺ። አሁን አማርኛ ምን ጠፍቶክ ነው? አማርኛውን ይጠፋል ወገን። ሱማ አይጠፋም ብቻ እና አሁን አማርኛውን ሳትችል ወደ እንግሊዘኛው ምን ልታረግ ዘለህ ሮጥክ? በቀጣይ አስተካክላለሁ። ሁሉንም አንድ አይነት አስተካክላለሁ። አዎ ምንድነው የምታስተካክለው? ባላማ እኮ 9ኛ ክፍል እኮ ነው። ምን ነው የምታስተካክለው? በ9ኛው እኮ ተናገር። ምንድነው የምታስተካክለው? አስተካክላለሁ የምትለኝ ምን ማለት ነው? እኔ አንድ አመት ሙሉ ያስተማርኩ እንደዚህ አይነት ውጤት ለማምጣት ነው? ንገረኝ። ኤፍሬም አስተካክላለሁ በቀጣይ እኮ ነው ያልኩኝ። አሁን በቃ አየህ፣ ግን ከ60 በላይ የሚያመጣ ሰው ጉድ ነው። አሪፍ ነው ማለት ነው። ገባ? እና አሪፍ ነው። ከ60 በላይ ከሆነ አሁን አሪፍ ነው። አጠቃላይ ስንት ነው የመጣው?
አጠቃላይማ 85 ነው። እኔ እንደዚህ አይነት ውጤት እንድታመጣ ነው ወይ ያስተማርኩ? ንገረኝ አይደለም ተናገር። እንደዚህ አይነት ውጤት እኔ ማየት ፈልጋለሁ። አሪፍ ውጤት ካላመጣ ወደ ዩቲዩብ አትመጣም ብያለሁ አይደል? በቀጣይ አስተካክላለሁ። ኤፍሬም እኔ እኮ አሁን እኮ በቃ አልተመቻቸኝም። ሁሉንም በላይ ሆነ ነበር ተባብላችሁ የነበረው ግን አሁን 5% ሆነ በለው በቃ 80 ጎበዝ ተማሪ ሳትሆን ወደ ሶሻል ሚዲያ መጣ ዩቲዩበር ሆነ። ያው ለክረምት ስለሆነ እኮ ችግር የለም አስተካክላለሁ። በቀጣይ አሪፍ ውጤት አምጥቼ አሳይሃለሁ። ተምረህ ምን መሆን ነው የምፈልገው እኔ? ቲክቶክ አይደለም ቲክቶክ አይደለም መብረቅ መዝነው የማይቻልበት ሀገር ተናገር። እሺ ምን የምፈልገው ቤት የሚገነቡት ምንድን ነበር? ይሄ እንትን ስዕል የሚስሉት የቤት ዲዛይነሮች አርኪቴክቸር ማለት ነው። እሱ ነው የምፈልገው። አንተ እነሱን ምን ትፈልጋለህ? እነሱ ደግሞ ሲማሩ ስንት እንደሚያመጡ መቶ ነው የሚደፋፍኑት። በቃ በቀጣይ እኮ አስተካክላለሁ አልኩ። አሁን የሆነ ነገር ስላልተመቻቸልኝ ነው። እኔ እኮ በቃ አልቻልኩም። አስተካክላለሁ። ምንድን ነው የምታስተካክለው? ጭንቅላት ትልቅ ነው። እውቀት ካልተሸከመ ምን ያደርጋል? አረ ብዙ ነገር ተሸክሟል። ለምሳሌ ጸጉር ነው ችግር ያመጣው። ፍቅርም ጀምረሽልኛል። አረ እኔ አልጀመርኩም። ኮን ዩቲዩብ ላይ እኔ ማያት ማናት ካንተ ጋር እየተቃቀፋችሁ እየተሳሳማችሁ ቪዲዮ የምትሰራው? አረ መድኃኒዓለም ወይ አንተ አልሰራውም እየተሳሳሙ ቄጥህን ሳጠርግ አንተ ሴት ጋር ስለምን ሄድክ? ኤፍሬም እህቴ ነች። እሷ ቅመም የምትባል ልጅ ናት። ከኔ ጋር እህቴ ነች። ተናገረው። ና ቁጭ እዚህ ቁጭ በል። ማነች ልጅቷ? አስቀንጆ እሱን እናወራበታለን እያ አንተ ከዛቺ ቅመም ነው ስሟ? ትክክለኛ ስሟ ማን ነው? ትክክለኛ ስሟ እንጃ፣ የሆነ እንግሊዝኛ ስም ነው። ኤልሮይ መሰለኝ። ኤልሮይ ነው። ስሟንም ሳታቅ ነው ተቃቅፋችሁ ምናምን የምትዛዛሉት? አረ ይስ ምን መሰለኝ ይፋ የቲክቶክ ቪዲዮ ልሰራ ነው ብሎኝ ይወጣል። ጧት እሄዳለሁ ከልጅቷ ጋር መናፈሻ ቦታ ተቃቅፈው ሰው ይነግረኛል። አረ ኮምፒውተርን አደባ ሲዘልኝ እየተባልኩኝ አንተ ቂጥን ሳጠርክ ሴት አቅፈ። አረ እኔ ታናሽ አልኩኝ። ታላቅ እህቴ ናት። ታላቅ ናት ጭራሽ። አቦራት ጭራሽ ታላቅ ናት። እሺ ትወዳታለህ? እንዴት ትወዳታለህ? ይሄ ነው እንዴት እየተባለ ነው። ቀስ በቀስ አሁን ነገ ትመጣና ማለት ነው ሚስቴ ናት ተዋውቃት ብለህ እዚህ ዛ ትመጣለህ። የዛኔ እንዲህ ነው ገልብጬ የምዘቀዝቀ ተገናኘ ነው በቃ ቲክቶክ ኮላብ እናድርግ ብዬ ነው የተገናኘ ነው። ወደ ቤተሰቦቼ እያየ አውራ፣ ለኔ ሳይሆን ንገራቸው። እሺ ከቅመም ጋር የተገናኘ ነው ቲክቶክ ኮላብ እናድርግ ብለን ኮላብ ቲክቶክ አንድ ላይ እንስራ። ኤፍሬም ኮላብ አንድ ላይ እንስራ ማለት ነው። ኮላብ ማለት አንድ ላይ ቲክቶክ ላይ አንድ ላይ እንስራ ማለት ነው። ከዛ አንድ ላይ መስራት ጀመርን። ከዛ ፋሚሊዎቻችን ደግሞ ወደ ዩቲዩብ ኑልን አሉ። ኤፍሬም ደግሞ እናንተ መጣ። ከዛ እንደ እህት አንቺ ለካ ባልሽ ነው። እኔ ቅመም እህቴ ነች። በቃ እኔ እህት ነች። ገባችኋል? እህቴ አትተቋቁሙ። እህቴ ናች እና ደስ የምትል ልጅ ናት። ባህሪዋ ደስ ይላል እና ደስ የምትል እናት አለቻት። እሷ ናት የምታበረታታት። የእሷም እናት የኔም እናት ናታ። እዩ እህቴ እስከሆነች ድረስ እሷም ገና ለቅመም ብለህ እኔን እናትህን ሸመጣልከኝ። ኧረ ተይ በማርያም እንደዚህ አትያይዥኝ። ይሁን ኤፍሬም እየሰማህልኝ ነው አይደል? አዎ ተሸመጣልኩ። ምን መሰለህ የቅመም እናት በቃ ለእኔም እናቴ ነች ማለት ነው። በቃ ደስ የምትል ናት። ማኔጀር ናት። በቃ ወደ ውጭ ስንወጣ እሷ ናት እንደዚህ አድጉ ብላ የምታሰራ እና የቅመም እናት አመሰግናለሁ። በዚሁ አጋጣሚ እሱ ቅመም እናት እሱ አባቴ ነው፣ እሷ እናቴ ነች። እሺ የቅመም እናትስ እሷም እናቴ ነች። የቅመም እናትን ላገኛት እፈልጋለሁ።
ታገኛታለህ፣ ትመጣለች። ምንድነው በየመናፈሻው የምትዛዛሉት? ኧረ ኤፍሬም እህቴ ነች እኮ። ተቃቅፋችሁ ተዛዝናችሁ አይቻለሁ እንዴ? ሻውን እኔ አሁን የሆነችን ሴት እንዲካቀፍኩ ለምንድን ነው የምታቅፈው? የሰማችልኝ ኖርማል እኮ ነው ይባል። ኮላብ ነው እሱ። ኖርማል ኮላብ። አዎ ኮላብ ነው። ኮላብ ነው። እኔ ኖርማል ነው ማቀፍ ኖርማል ነው። ቀጥል አውራ ጀምር። እና ፋሚሊዎቼ ወዳችኋለሁ፣ በጣም አክብራችኋለሁ። ይፋን ገበከኝ እኔ ወዳችኋለሁ። እና እሺ ውጤቴን እንዴት አደረክ? እሺ ቤተሰቦቼ፣ ያ ካሜራማን መተማየት ይችላል። ወደዚህ ቀረብ በል። ኧረ ተው በእናትህ በማርያም አንተው ሰጉስ ነኝ። ኧረ ና ካሜራማን ና ተሐቀቁን እንናገር። አንተ በቀለና ያሳያቸው ና ካሜራማን አማርኛ አንደኛ ሴሚስተር 74 ሁለተኛ ሴሚስተር 84 አቬሬጅ 79 አምጥቷል። እንግሊሽ 64 ሁለተኛ ሴሚስተር 62 አጠቃላይ 63 አቬሬጁን ልንገራችሁ። በቃ አጠቃላይ ውጤቱን ልንገራችሁ። ያመጣው አፋን ኦሮሞ 66 ማትማቲክስ 65 ጀነራል ሳይንስ 83 ሶሻል ስቱደንት 66 ሲቲዝንሺፕ የሚባል ትምህርት መጥቷል ነው እናንተ ጋር። ስለዚህ ጋር እኛ ጋር ድሮ አካባቢ ሳይንስ እንደሚባለው ባዮሎጂ እንደሚባለው ሲቪክ ሶሪ ድሮ እኛ ጋር ሲቪክ ነው የነበረው እና ሲቪክ 61 አምጥቷል። አይሲቲ 62 አምጥቷል። 6 ቀን ቀርቷል። አይደለም 6 ቀን አይደለም የቀሩት እንዴ? ለምን በፈረስ ሴሚስተር 3 ቀን በሰከንድም 3 ቀን የቀረው 6 ቀን ማለት በአመት ውስጥ 6 ቀን ቀርታል። ተናገር። ቤት አይደለም የቀረው። አንድ ቀንማ ቤት ቀርቷል። አዎ አሞት ቤት ቀርቷል። አንድ ቀን ህያብ 6 ቀን ትምህርት ቀርቷል። አረ ይፍን በማርያም 6 ቀን ለማን ነው እሱ ቀበቶ? የት ሄደ? ለኮምፒውተር ይሄ ቀበቶ ልጁ እጅግ ላይ ነው የሚሞት። የት ሄደ? ማርያም የት ሄደ? የለም ወጣ። ማርያም ግን የለም ምንድነው በንግግር 6 ቀን መች ነው የቀረው? አስረዳኝ። አንድ ቀን እዚያ ምን ነው? እሺ አንድ ቀን ደግሞ ወደ ትምህርት ቤት ሲሄድ አርፍጄ ቀድሞ መምህሩ ገብቶ አብሰንት ይዘኝ ቀረህ አለ። ግን ገብተህ ተምረሃል? አዎ። እሺ ልቀቂው አንዴ። እሺ ልቀቂው አንተ ራስህ። ይሄንን በንግግር ምንድነው የሚፈጠረው? ይሄ ልጅ እኮ ነው ቂቂጡ መግረፍ ነው እንጂ በዚህ ልገለው ነው እንዴ? ልጅ ይሄ ምች አይደለም። ይሄ ምንም አይደለም። ቁጭ በል እሺ። አጠቃላይ 170 አምጥቷል። ያዝ 170 ነው የመጣው። እኔ 100 ካመጣህ ነው ወደ ዩቲዩብ ማመጣ። 100 የሚያመጣ ተማሪ የለም። አንቺ ምን አገባሽ? እኔ ቻሌንጅ አረፍኩ 99 ምናምን ነው። በዚህ ቀበቶ ቂጥቂጥሽን ነው መገርፍሽ። አትጣሉ። እኔ ኋላ ይከፋኛል። አትጣሉ። አጠቃላይ 70 ነው የመጣው። እሺ አሁን ስለዚህ ነገር አስረዳኝ። እንዴ ላስረዳ? በቃ የቻልኩትን ሞክሬያለሁ። የቻልከው ሞክሬያለሁ። ይሄንንም ማምጣቴ እግዚአብሔር የተመሰገነ ይሁን ማለት ነው። አልወደቀም። ቁም። ወደ ካሜራ ዙር፣ ወደ እኔ አትዙር። እሺ። አረ ቀበቶ ዙር ይቀማሽ ያረጋም። መምህሮችን ምናምን ትምህርት ቤት ሁሉ አመስግናቸው። በጣም አመሰግናለሁ። ይሄንን ውጤት እንዳመጣ
እየገረፋችሁ እንደዚህ አድርግ ጎበዝ ቀጥልበት እያላችሁ እንዳጠና እየመከራችሁ እዚህ ደረጃ አድርሳችሁኛል። በጣም አመሰግናለሁ ሁላችሁንም። ስላሰሪ ዘበኛው ሁላችሁንም አመሰግናለሁ። ኢፊ አንተንም አመሰግናለሁ። እዩ አንቺንም ወድሻለሁ፣ አመሰግንሻለሁ። ምን ልቀጥል? ጨረስክ? አዎ ቁጭ በል። እኔ ልጅ መውለዱን እንደውም ትቼዋለሁ። ወልጃት እናያለን። ልጅልኝ እኔም ወንድም እፈልጋለሁ። ኧረ እንደዚህ የተጨቆነ ልጅ እኮ መቀጣት አለበት የለበት እና ግን ያው ልጅ መምከር ነው እንጂ መመታት አለበት ብዬ አላምንም። ባይዘው 170 አምጥቷል። አቬሬጅ አሪፍ ነው። ኮምፒውተር ከዚህ በኋላ የ9ኛ ክፍል ተማሪ ሆኗል። 8ኛ ክፍልን በአሪፍ ውጤት አልፏል ማለት ነው። ማለፊያ ስንት ነበር? 50። አሪፍ ውጤት ነው። አሪፍ አምጥቶ ወደ 9ኛ ክፍል አልፏል። እንግዲህ ምን እንደምላላቅም ጎብዞ ተምሯል ብዬ አስባለሁኝ። ይህንን ነገር ስጠብቅ ነበር ወደ ዩቲዩብ ያመጣሁት ጊዜ ምናምን ብዙ ነገር ስለሚፈጅ ማለት ነው። ከዚህ በኋላ ኮምፒውተር ዩቲዩበር ሆኗል ማለት ነው። ዩቲዩበር እና ቲክቶከር ሆኗል ማለት ነው። ያው ቁጭ በል እዚህ ጋር ቁጭ በልና ቁጭ በል አይድነቅ አትደነቅ፣ ጥሩ አይደለም። እሺ እና ቤተሰቦቼ ያው ከዚህ በኋላ ደስታው ዛሬ አሳድሮ 8ኛ ክፍል ትልቅ ፈተና ነበረበት፣ ነቅንቆ አልፏል። ወደ 9ኛ ክፍል ገብቷል። ያው አሪፍ ውጤት ነው። እኔ ብቻ አልነበረም ስቆጣጠረው የነበረው ሁሉም ጓደኞቼ ኮምፒውተርን ያሳደጉት ጓደኞቹ እኔ ብቻ አይደለሁኝም። ቡርኬ አለ፣ ማርቆስ አለ፣ ሐሰን አለ፣ ሙቢ አለ፣ ዊና አለ። ይሄ ሁሉ አባቶቹ ናቸው አይደለም? አዎ ናቸው። እነሱንም አንድ በአንድ ስማቸውን እየጠራ መስክ ቁምና። እሺ ዊና አባቴ እንደምታውቀው ዩቲዩብ ተከፍቶልኛል። በጣም አመሰግናለሁ ዊና። ሙቢ ወንድም ሙቢ አባቴ ነው። ሙቢ አባቴ የኔ አባት በጣም አመሰግናለሁ። እሱም እየተቆጣ የነበረ ቡራ የኔ አባት አንቺም ተቆጣጥርሽኛል ኬፋጋ። ሐሰን ወንድሜ አንተም ተቆጣጥርሽኛል፣ በጣም አመሰግናለሁ። ቤኪዬ የኔ አባት ይቅርታሽ ቤኪዬ የኔ አባት አንተም አባቴ ቤኪም አባቴ ነው። ቤኪዬ አባቴ በጣም አመሰግናለሁ። እሱም ኩትኩቱ መክሮኛል። ማርክዬ የኔ አባት ይቅርታ በጣም ማርክም ኩትኩቱን የብዙ ልጅ እኔ ብዙ አባት አለኝ። እኔ ተቆጥሮ አያልኩም። በጣም ነው የማመሰግነው ሁላችሁንም አንድ ላይ በጣም ነው የማመሰግነው። በጣም ነው የምወዳችሁ እና ኤፋዬ እናቶቻችንን እንዳለ አመስግናችሁ እናቶቻችን እዩዬ እኔ ናት እዩዬ በጣም አመሰግናለሁ። ሃይሚን አበረታታኛለች። በጣም ነው የማመሰግነው ሃይሚን የኔ ናት። አንቺም እንደዚህ በቃ እንደዚህ ከምል ማሂ በጣም ነው የማመሰግነው። በጣም ነው የምወዳችሁ እና ፍቅርዬ በጣም ነው የማመሰግነው የኔ እናት። እሷም መክራኛለች እንደዚህ ይላኛለች። ቤዚ የኔ እናት በጣም ነው የማመሰግነው። አንቺም እና ሩታ በጣም ነው የማመሰግነው። በጣም ነው የማከብራችሁ። ለኤፍሬም ኮምፒውተር እንዴት ነው አሪፍ ላይ ነው ወይ እያላችሁ በስልክ ስታወሩት ሰምቻለሁ። በጣም ነው የማመሰግነው። በጣም ነው የምወዳችሁ። በጣም ነው የማከብረው። ለሚዬ እኔ እናቴ ትሙት ይቅርታ። በጣም የምወድሽ በጣም የማከብርሽ እናቴ ነሽ። እኔ ምን ብዬ ማውራት አልችልም። ለሚ በጣም ነው የማመሰግነው። መጀመሪያ ከቡታጅራ ስንወጣ ኮምፒውተር ትምህርቱን ካልተማረ እንዳትወስደው ብሎት ነበር። ለሚዬ እናቴ ትሙት በጣም ነው የምወድሽ። በጣም ነው የማከብርሽ። አንቺ ለኔ ልዩ ስጦታ ነሽ። አመሰግናለሁ። መጨረሻ እናትና አባቶቼ ስለ እናቴ ማውራት አልችልም። እንደምታውቁት እናቴን በጣም ነው የምወዳት፣ በጣም ነው የማከብራት። ለኔ ልዩ ከሆኑ እናቶች እሷ አንዷ ናት። በቃ በጣም እወድሻለሁ፣ በጣም አከብርሻለሁ። እኔ እናት ምንም አልችልም ስለሷ ማውራት። በመቀጠል እዚህ ደረጃ ያደረሰኝ ቅዱስ ሚካኤል በጣም ነው የምወደው።
እንግዲህ ቤተሰቦቼ ያው ብዙ ተጫወትን፣ ብዙ አልን፣ ብዙ አወራን። ያው ኮምፒውተር እንግዲህ ይሄ 2 ወር በደንብ ሊያስቃችሁ ሊያዝናናችሁ ተዘጋጅቷል አይደል? አራ በዝግጁ ተዘጋጅቷል። በጣም ተዘጋጅቷል። ራሱም እያወራ ነውና እንግዲህ ከእናንተ የሚጠበቀው ሰብስክራይብ ማበረታታት፣ አሪፍ ይሄንን እንደዚህ አርግ እያላችሁ ኮመንታችሁን እጠብቃለሁ። ኮመንት አድርጉ። እሱም ስለሚያነባው አሪፍ ኮመንት አድርጉለት። እንዴት ይስራ ምን ይስራ እስቲ ከእናንተ ከተመልካቾች ለኮምፒውተር ሰጥተኗል ሁላችንም። ያው እንግዲህ ከዚህ በኋላ እዩ መርቀን ሸኝተነዋል ወደ ዩቲዩብ ፕላትፎርም። ልክ ነው እንግዲህ በቲክቶክም በዩቲዩብ በደንብ ሊያስቃችሁ ሊያዝናናችሁ ሊመጣ ነው ኮምፒውተር 12 እና ያው ኮምፒውተር እንግዲህ ምንም ማድረግ አይቻልም። እዩ 25,000 ሰብስክራይብ ነው እጠብቃለሁ ያለችው። እንዲህ ቢሆንማ ተውት በቃ ደስታዬን አልገባችሁ። ያው እንግዲህ እኔ ደግሞ እንደ አባት ያው ሰርቶ ቻሌንጅ ማየት አለበትና ሰርቶ ቢያገኝ ደስ ይለኛል፣ ለፍቶ ቢያገኝ ደስ ይለኛል። እንግዲህ በዚህ ቪዲዮ 10,000 15,000 ሰብስክራይብ አስገቡት። ከዛ ሁለተኛ ቪዲዮ ላይ 20,000፣ ሶስተኛ ቪዲዮ ላይ 50,000 አንተ እና እንግዲህ ቤተሰቦች በጣም ነው የምንወዳችሁ። ስለተከታተላችሁን ይህንን ቪዲዮ እስከ መጨረሻው ድረስ ስለተከታተላችሁን እጅግ በጣም ነው ማመሰግነው። በ14 ዓመቱ ኢትዮጵያ ላይ በእድሜ ትንሹ ዩቲዩበር ማን ነው? ኮምፒውተር 12 ኮምፒውተር በ14 ዓመቱ ዩቲዩብ ጀምሯል። እንግዲህ ይሄ ልጅ አድጎ አግብቶ እስኪወልድ ድረስ እስኪያረጅ ድረስ አብሯችሁ ነው እና የዚህ ልጅን እድገት እናንተ መከታተል አለባችሁ እንደ ቤተሰብ። ሲያጠፋ መከሩት። እኛ ማለት እዚህ በጥፊ በዱላ በቀበቶ ምን ለጠልጠው ግን ልጅ አትማቱ እንዴ! በቀበቶ ይመታል እኮ ልጅ አይመታም። እኛ ስለተመታን እነሱ መመታት አለባቸው። እኔ አልተመታውም። እውነት ለመናገር በምክር ያደኩ ልጅ ነኝ። ማለት ልጅ እያለሁ በጣም ኃይለኛ ጥፋት ከሆነ ልመታ እችላለሁ። ግን ይሄ ማረሳው አይነት ዱላ ምት አይደለም። እረፍ። የምሬን እውነት እንደዚህ በቀበቶ ምናምን ጭራሽ አልተመታሁኝም። እና አንዳንድ ሰው ልጅ በመማታት ይለወጥ እዩ። እውነቷን ነው። ልጅ አትማቱ። የምሬን ነው። እውነት ልጅ ከዱላ ይልቅ እንደውም የሚመክረውን ሰው ነው የሚወዳው። ምናንም ያው እናቶቻችን ቢመቱ ምንም አንልም አይደል? እንረሳዋለን። ግን መታን ከተማርነው ይልቅ ተመክረን የተማርነው ነገር ይበልጣልና ልጅ በዱላ ይደግ አልልም። እኔ ልጄንም አልመታም። በምክር ግን እመታዋለሁ። በምክር እጅግ አስቸጋሪ ልጅ ከሆነስ እየመከርከው ልጅ ከመጀመሪያ ጀምሮ ስነ ስርዓት ይዞ ካደገ ይሄን ያክል እጅግ በጣም አስቸጋሪ የሚባል ልጅ አይሆንም። ለምን ይሆናል? ተነስ፣ እጅህን ወደ ላይ ቀጥ ብለህ ቁም። ወደ ካሜራ እያያ ይሄ ደርግ ነው የሚሆነው። ከዛሬ ጀምሮ የዩቲዩብ ኦዲየንስን ላላስከፋ ሁሌም ላዝናናቸው ቃል እገባለሁ። ከዛሬ ጀምሮ እኔም በማበረታታት ሰብስክራይብ በማድረግ እያበረታችሁኝ አብረን እንድናድግ ሁሌ ከጎኔ ሁኑልኝ። በጣም ነው የምወዳችሁ። ኮምፒውተር ዩቲዩብ ቻናልን ሰብስክራይብ አድርጉ። የዩቲዩብ ተመልካቾች ሰብስክራይብ አድርጉኝ። ወዳችኋል። በጣም ነው የምንወዳችሁ።